ስነምግባርን ቀዳሚ ሴቱ ላደረገ የባንክ አሰራር ዋነኛ አጋር መሆንን ራዕይ በማድረግ በወርሃ ነሐሴ 19 2013 ስራውን የጀመረው ሂጅራ ባንክ ታማኝነት፣ አካታችነት፣ ፍትሃዊነት፣ ተጠያቂነትና ቅልጥፍናን ሴቶቹን በማድረግ በመላ ሀገሪቱ ሙሉ በሙሉ ሸሪዓውን መሰረት ያደረገ ወለድ አልባ ሐላል የባንክ አገልግሎት ሲሰጥ መቆየቱ ይታወቃል። በዚህም ቀደም ባሉት ጊዜያት በአካታች የፋይናንስ ተቋማት እጦት በሀገሪቱ ኢኮኖሚያዊ እንቅስቃሴ ተሳትፎ ከማድረግ ታቅቦ የቆየውን ሰፊ ቁጥር ያለው የህብረተሰብ ክፍል ተሳትፎ እንዲያደርግ ዕድል በመፍጠርና የዘመኑን ቴክኖሎጂ መር የባንክ አገልግሎት በተሟላና በአንዳንዶቹ አገልግሎቶች ደግሞ ቀዳሚ በመሆን ሂጅራ ባንክ እንደ ሀገር የፋይናንስ ሴክተሩን ማነቃቃት ችሏል። ዛሬ በሁለተኛ ዓመት ዋዜማው ላይ የሚገኘው ሂጅራ ባንክ በባንኩ ማኔጅመንት የሌት ተቀን ድካምና በትጉሃን ሰራተኞቹ ያልተቋረጠ ጥረት እንደዚሁም የስኬታችን መሰረት በሆኑት ደንበኞቻችን ሰፊ ትርጉም የሚሰጠው አመርቂ ተሳታፊነት በበጀት ዓመቱ የላቀ ስኬት ማስመዝገብ ችሏል። እንኳን ደስ አለን፣ እንኳን ደስ አላችሁ። ክቡራን እንግዶቻችን የባንካችንን የላቀ የስኬት አፈጻጸም እንድናወሳ ባዘጋጀነው የዛሬው ልዩ መርሃ ግብር ላይ ስለተገኛችሁልን በድጋሚ እጅግ አድርጌ አመሰግናለሁኝ። መርሃ ግብሩን በመልእክታቸው እንዲያስጀምሩልን የተከበሩ ኡስታዝ አቡበከር አህመድ የሂጅራ ባንክ የሸሪዓ አማካሪ ኮሚቴ ሰብሳቢ በታላቅ ክብር ወደ መድረኩ ጋብዛለሁ። አመሰግናለሁ። እንደምን አደራችሁ። እንኳን ደህና መጣችሁ። የተከበራችሁ የሂጅራ ቦርድ አባላት እንዲሁም የሸሪዓ ቦርድ አማካሪ አባላት፣ አጠቃላይ ሚዲያ አካላት እዚህ የተገኛችሁ ሁሉ እንኳን ደህና መጣችሁ ያልኩ ያው በመጀመሪያ ለዚህ ስኬት አላህ ስላበቃን አላህ እናመሰግናለን። እዚህ ስኬት ላይ ለመድረስ እንግዲህ ከጅምሩ በዚህ ሀገር ውስጥ ዜጎች በኩል የፋይናንስ ተጠቃሚ ሆነው ድርሻቸውን እንዲወጡ በሁሉም ተሳትፈው ለሀገር ልማት እድገት የህብረተሰብ ተሻጋሪ የሆነ ውጤትን ለማምጣት ታምኖ እንደ ሀገር የንግድ ባንክ ማለት የግል ባንኮች እዚህ ሀገር ላይ ከተመሰረቱ ከ30 ዓመታት በላይ ቢሆናቸው አካታች የፋይናንስ ስርዓት ባለመዘርጋቱ ሁሉንም ዜጎች በተለይ ወለድ የማይጠቀመውን የማህበረሰብ አካል የሚያሳትፍ ፕላትፎርም ባለመኖሩ ማህበረሰቡ በኢኮኖሚው ጠንካራ ተሳትፎ እንዳይኖረው ተገሎ ምናልባት የሀገሪቱ ግማሽ ክፍል ይወክላል የሚል ማህበረሰብ አብዛኛው በሚባለው ደረጃ ሳይሳተፍ የቀረበት ሂደት የትናንት ታሪክ ትውስታችን እንደነበር ሁላችንም እናውቃለን። እንግዲህ አዲሱ የለውጥ ስርዓት ከመጣ በኋላ ከረጅም የሙከራ ጥረቶች የረጅም ጊዜ የአባቶቻችን እንደ ትውልድ እንደ ዜጋ የዚች ሀገር ትልቅ ህልማቸው አድርገው ከሚያስቡት በሀገር ውስጥ በሁሉም ተሳትፈው ውጤታማ የሆነ ማህበረሰብ ጠንካራ የሆነ የንግድና ኢኮኖሚ ስርዓት እንደ ሀገር የተሻለ ነገር ለማምጣት ለመስራት ሲመኙት የነበረውን ነገር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና ካቢኔያቸው ሐሳቦችን በመቀበል ወደ ትግበራ እንዲወርድ በማድረጋቸው ዛሬም ለዚህ ስኬት በበቃው የሂጅራ ባንክ ስምና በቤተሰቦቹ አጠቃላይ በሙስሊም ማህበረሰብ ስም እንደ መንግስት ልናመሰግናቸው እንወዳለን። ይህ ያመኑበት በትክክልም ሰርቶ የዜጋውን ፍላጎት ሞልቶ ውጤት ያመጣል ተብሎ የተመኘው ባንክ ዛሬ ላይ ውጤታማ ሆኖ ምናልባት እንግዲህ እንደ ሀገር በነባሩ ሂደቶች ውስጥ በዊንዶ የተፈቀዱ የኢስላሚክ ፋይናንሶች ነበሩ። ሙሉ ለሙሉ ፉል ፍሌጅ ሆነው ሙሉ ለሙሉ ከወለድ ነፃ ሆነው በተደራጀ የሸሪዓ ስርዓት ውስጥ ተጠብቀው ባለቤት ያደረገ ማህበረሰብን ይዘው ባለቤትነቱም ሐላል የሆነውን መሰረት ይዞ ተሳትፎ ውጤት ለማምጣት የሚችልበትን መሰረት እንዲዘረጋ ይሄ የወለድ ነፃ ወይም ደግሞ ከኢስላሚክ ባንክ ስርዓት እንዲመሰረት ሲደረግ ብዙ ነገሮችን ነው አብሮ ያስተካከለው ውጤትም ለውጥም ያመጣው። ያን ታሳቢ በማድረግ ነው እንግዲህ እንደ ሀገር መቼም ሀገርን ለውጥን ስናስብ እድገትን ስናስብ በአንድ እግር ወይም በአንድ እጅ ወደፊት መራመድ በአንድ እጅ ብቻውንም ማጨብጨብ እንደማይቻለው ሁሉም ዜጎች የተሳተፉበት የፋይናንስ ስርዓት ሲኖር ነው ለውጡም ውጤቱም በተሳካ መልኩ ሊመጣ የሚችለው። ያን ለማምጣት ደግሞ ይሄንን መደላድል መፍጠርና ማመቻቸት እንደ መንግስት የመንግስት ኃላፊነት ስለነበረ በዛ ርቀት ተሄዶ በረጅም ጥረቶች በህዝቡም ትግል ውጤቱ እንዲመጣ ስለተደረገ አላህን እናመሰግናለን። በመቀጠል ደግሞ ይሄን እንዲፈጠር ያደረገውን ስርዓት ሁሉም እምነት ሳይለይ እምነቶቻቸው ወለድ መጠቀም የማይችሉ
ወይም የሚከለክላቸው የማህበረሰብ አካላቶችን ሁሉ ማሳተፍ የቻለ የፋይናንስ ስርዓት እንዲዘረጋ እድሉ ስለተፈጠረ ይህን ታሳቢ በማድረግ እንግዲህ ሂጅራ ቀዳሚውን ኃላፊነት በመወጣት የተወሰኑ ህልሙ በነበራቸው ወንድሞችና ከፍተኛ የማህበረሰብ ቁጥርን ተሳትፎውንም በሁሉም መልኩ ተደራሽ ለማድረግ ሁሉም አካባቢ ላይ ያለ በተለያየ ማንነቶች ውስጥ የሚወከሉ የማህበረሰብ አካላትን በቁጥር ብዛት ያላቸው ሰዎች ነው ሂጅራ ባንክን እውን የማድረግ ስራ ለመስራት ተሞከረ ዛሬ ላይ ደግሞ በዚህ ውጤት ላይ እንግዲህ በቅቶ ሁላችንም ምንመሰጋገንበትና ለዚህ ውጤት እንዲበቃ ያደረጉት በውስጡ ያሉት የለፉ ያሉት ጉህ ሰራተኞቹ ከዛ ባለፈ ደግሞ እንደ ማህበረሰብ ባለቤቱ ነው የኛ ባንክ ነው ብለው ይሄን ባንክ ወደ ተሻለ ደረጃና የተሻለውን የፋይናንስ አማራጭን ውጤታማ አድርገው ለሀገር ማሳያ የሆነ ነገር ለማምጣት የለፉ ያሉ ወገኖችን ሁሉ የሚደሰቱበት ነው በእነዚህ ሂደቶች ውስጥ ሁላችንም አብረን ዛሬም ነገን የተሻለ ለማድረግ ተያይዘን መስራት ከቻል ከዚህ የተሻለ ውጤት ማምጣት እንደምንችል ትልቅ ማሳያ ነው አሁንም እድሎችን በአግባብ መጠቀም በጋራ ተያይዞ መጓዝና ለውጤቶች የሁላችንም ኃላፊነት በጋራ እኩል መንቀሳቀስ ከቻለ የተሻለ ነገር ማሳየት እንደምንችል ለሀገርም ለተጀመረው ስራዎቻችንም ትልቅ ማሳያ የሆነ ውጤት ነው ብዬ አምናለሁ እንግዲህ በእነዚህ ሂደቶች ውስጥ እንደ ሀገር ያለፍንባቸው ነገሮች ከትናንት ባለፈ ነገን ማየት የሚፈልግ ሁላችንም ሀገርን ወደ ተሻለ ደረጃ ለማሸጋገር ስናስብ የሚፈልግብንን ድርሻ መወጣት የሚቻለን ቦታ ላይ መቆም እንዳለብን ያን ስናስብ ደግሞ እንደ ማህበረሰብ እኛ ሊወክለን የሚችል ሸሪዓው የሚፈቅድልንን የተፈቀደ የሐላል ነገሮችን መጠቀም ግዴታ ስላለብን ወይም ደግሞ ያንን መስመር መከተል ስላለብን በዚህ ሸሪዓውን መሰረት አድርጎ ሂጅራ ባንክ ሲሰራ ለየት ያሉ ነገሮችን አንድ በተሻለ በጉዳዩ ላይ ዕውቀት ያላቸውን ሰዎችን ማሳተፍ ከዛ አልፎ በዓለም አቀፍ ደረጃ የዓለም ዑለማ ምክር ቤት የፋይናንስ ስርዓቱንና የሸሪዓውን አማካሪ ሆኑ ሰዎችን ሳይቀር በጉዳዩ ውስጥ ተሳትፈው የዚህ ባንክ አማካሪ ሆነው ወይም ከጎን ሆነው ሸሪዓው ላይ ድርሻ እንዲኖራቸው በማድረግ ሙሉ ለሙሉ የጸዳ ነፃ የሆነ ነገር ለማምጣት ሰፊ ስራ እየተሰራ ነው ወደፊትም ከዚህ የተሻለ ነገር ለማምጣት ይሄ ባንክ የሚሰራበት ሂደት ነው ያለው እነዚህና መሰል ታሳቢዎችን በማድረግ ሰው ተማምኖ ማለት እጁን የሚያሳርፍበት ቦታ ገንዘቡን የሚያስቀምጥበት ቦታ ወይም ደግሞ አብሮ ለማደግ የሚመጣበት ቦታ ሙሉ ለሙሉ ሸሪዓውን ጠብቆ ከሱ በበለጠ ስለ ሸሪዓው የሚጨነቁ ሰዎች ያሉበት ሐላል የሆነ ብቻ ስራ እንዲሰራ መሰረት የተጣለበት ቦታ ስለሆነ ያንን ታሳቢ አድርጎ አብሮ ውጤት ለማምጣት አብሮ ለማደግ ካሁን በፊት በተለያየ አጋጣሚዎች የሚነሱ የተለያዩ ሹብሃ የሚመስሉ ብጅታ የሚመስሉ ነገሮች እንዳሉ እናስታውሳለን ባንኮቹ የሸሪዓ ተብለው ተመስርተው ቢሆን ገንዘባቸው ወለድ ያለባቸው ባንኮች ውስጥ ተቀምጠዋል ሲባል ሲወራ የነበሩ ነገሮች እንደነበሩ እናስታውሳለን እንደዛ አይነት ነገራቶች አንድ ነገር መታወቅ ያለበት ሁሉም ባንኮች አዲሱ ነው ሲጀምሩ ገንዘቦቻቸውን ግዴታ ባንኮች ላይ ነው የሚያስቀምጡት እነዛ ባንኮች ላይ ሲያስቀምጡም ደግሞ የሚመርጡትም የተመሰረተው ቢያንስ ዊንዶ የሆኑ ባንኮች ላይ በመጠቀም ነበር ይሄን ስራ ሲሰራ የነበረው የሂጅራ ባንክ አሁን ግን ሙሉ ለሙሉ እነዛንም መርሐላ ያንንም ራፍ ተሻግሮ ሙሉ ራሱን ችሎ ከነዛ ነፃ ወጥቶ የትም ባንክ ላይ እንኳን አይደለም ንክኪ ያለው ነገርና ጽድት ባለ ሐላሉን ብቻ የተከተለ ስራ እየሰራ ያለበት ነው ምናልባት በዘርፉ ላይ ያሉት ባለሙያዎች የበለጠ አስፈላጊውን ማብራሪያ ለማህበረሰቡ መድረስ ያለበት ነገር የሚሰጡበት ይሆናል እንደ ማህበረሰብ ዛሬ እዚህ ለደረስንበት ውጤት ትልቁ ድርሻ ያለው ይሄው ማህበረሰብ ነው ትናንት ሲጨነቅ ይሄንን ጊዜ እንዲመጣ ሲመኝ የራሱ የሆነ ባለቤት የሆነባቸው ሐላል የሆነ ስርዓትን የሚከተሉ ባንኮች እንዲኖሩ ሲፈልግ ሲተጋ ሲለፋ የነበረው ማህበረሰብ ዛሬ ይሄ ባንክ እዚህ ለመድረሱ ትልቁ ድርሻ እጁ አለበት እንዲሁም ደግሞ ነገ ከዚህ የተሻለ ውጤት አምጥቶ ለሀገርም ለማህበረሰቡም የተሻለ ጥቅም እንዲሰጥና ጠንካራ ኢኮኖሚ ላይ ተሳታፊና ተወዳዳሪ እንዲሆን በማድረጉም ላይ የበለጠ አሁንም ከዚህ በላይ መስራት ከተቻለ የተሻለ ውጤታማ ማምጣት እንደሚቻል ትልቅ ማሳያ የሆነ ውጤት ነው ዛሬ በዚህ ደረጃ አትራፊ ሆኖ አዲስ ምዕራፍን ይዞ ሂጅራ ባንክ ከፊት ቆሞ እየተገኘ ያለው የእናንተው ባንክ ማለት ነው የጋራ ጥረቶቻችን ዛሬ ላይ አድርሰውናል ነገን የተሻለ ለማድረግ ደግሞ እጅ ለእጅ ተያይዘን የበለጠ መስራት ከቻለ ለሀገር እንደ ሀገር በሀገር ግንባታው ላይ በሚኖረን ኢኮኖሚ ተሳትፎ ውስጥ የዜጎች በትክክል የሚገባቸውን ድርሻ ሲወጡ ሀገርን ሊያሻግር የሚችል አቅም ማንነት እንዳላቸው ትልቅ ማሳያና ተምሳሌት የሆነው እንደ ሂጅራ ባንክ ትልቁ ምዕራፍ እየተሻገረ ያለው ባንክ ከጎን ሆኖ በመቆም አብሮ በመስራት ውጤቱን ለማምጣት እንደሚቻል ትልቅ ማሳያ ነው ብያምናለሁ በዚህ ሂደት ውስጥ ድርሻ ያላቸው ይሄ ቀንውን እንዲሆን ከመንግስት ተቋማቱ እንግዲህ ከጠቅላይ ሚኒስትሩ ጀምሮ በሁሉም በየደረጃቸው ይሄ ቀንውን እንዲሆን
ይሄንን የፋይናንስ ስርዓት ውጤታማ እንዲሆን ያገዙት እንግዲህ ብሔራዊ ባንክ ሌሎች መሰል ተያያዥ ሁሉም እንደ ድርሻው እንግዲህ ባንኮቹ የሚታወቁት የፋይናንስ ስርዓቱ የራሱ የሆኑ የሚከተላቸው መርህና መስመሮች አሉት ያን መስመር ሲከተል የተሟላ አገዛዎችን በተለይ ከብሔራዊ ባንክ በልዩ መልኩ ይፈልጋሉ ልዩ ትኩረት ይሻሉ ምክንያቱም ዘርፉ የተለየ በመሆኑ እሱን የሚያውቁ ዕውቀቱ ያላቸው አማካሪዎች ጀምሮ ጉዳዩን በጥናት የሚያቀርቡ ምን ያስፈልገዋል ምን ይጎድለዋል ሁሉም በሸሪዓው ህግ የሚመሩት ፕሮዳክቶች ሁሉ መሟላታቸው መፈጸማቸው መፈቀዳቸው ታይቶ ያንን ያገዙ ድገቱን ማፋጠን የተሻለ ውጤት ማድረግ ማህበረሰቡ የሸሪዓ ባንክ ተፈቀደ ብሎ ሲያስብ ወይም ደግሞ እንደተፈቀደ ሲያምን ሁሉም ፕሮዳክቶች ለሱ የተመቻቸ ሆነው እንዲችሉ እነዛ የተዘጉና ያልተሟላ ነገር ካሉ ያንን የማስተካከል ኃላፊነትም የብሔራዊ ባንክ እስከዛሬ ያለው ትልቁ ገዛ እየተመሰገነ ቀሪዎቹን በማሟላት ደግሞ የበለጠ ይሄንን ባንክ ለዚህ ደረጃ እውን እንዲሆን በማድረጉ ስራ ላይ ድርሻ ያላቸው ኃላፊዎችና አመራሮች ሙሉ እንዲያደርጉት አሁንም በዚሁ መድረክ ስም ለተሻለ ስኬት ተያይዞ ማደግና አብሮ መስራት እንደሚቻል መግለጽ እወዳለሁ በአጠቃላይ እዚህ በመድረሳችን አላህን በመቀጠል እንዳገር ህዝባችንንና ይሄ ስኬት እንዲመጣ ያገዙ አካላቶችን ሁሉ ያመሰገንኩ ሁላችንም እንኳን ደስ አለን ነገን አብረን የተሻለ አድርገን ውጤታማ የሆነና የተሻለ ባንክ አሁንም እንሰራለን በያምናለሁ አመሰግናለሁ ኡስታዝ አቡበከር አህመድ የሂጅራ ባንክ የሸሪዓ አማካሪ ኮሚቴ ሰብሳቢ እጅግ በጣም አመሰግናለሁ ዘመኑ የደረሰባቸውን የረቀቁ የቴክኖሎጂ ግብዓቶች በልዩነት በመጠቀም ቀልጣፋና ዘመናዊ የባንክ አገልግሎት እየሰጠ የሚገኘው ሂጅራ ባንክ በተለይ ሸሪዓን መሰረት አድርጎ በተዘጋጀውና በአይኦፊ እውቅና በተቸረው የአይማልኮ ባንክ ሲስተም የታገዘ አገልግሎት በመስጠት ላይ የሚገኝ ሲሆን ደንበኞች ባሉበት ሆነው የተሟላ የባንክ አገልግሎት ማግኘት የሚያስችሉ ሰፊ አማራጮች ያሉትን የኦምኒ ቻናል አገልግሎት በመስጠትም እንደዚሁ ለደንበኞቹ አዳዲስ ዕድሎችን በመፍጠር ላይ ነው የሚገኘው በተመሰረተ በአጭር ጊዜ ውስጥ በስኬት ላይ ስኬትን እያስመዘገበና በአዲስ ምዕራፍ እየተጓዘ የሚገኘው ሂጅራ ባንክ ዛሬ የሚገኝበት ቁመናው የጅምር መልኩ እንጂ ፍጻሜው አይደለምና ይህም መርታ በየጊዜው እየጎመራ እንደሚሄድ አመራሩና ማኔጅመንቱ በጽኑ ያምናሉ በማስከተል የሂጅራ ባንክ የዳይሬክተሮች ቦርድ ሰብሳቢ የሆኑትን የተከበሩ አቶ አብዱሰላም ከማልን ወደ መድረክ ጋብዛለሁ አመሰግናለሁ የተከበራችሁ አዲሱና የቀድሞ የሂጅራ መመሪያ ቦርድ አባላት የሂጅራ ባንክ የሸሪዓ ኮሚቴ ሰብሳቢ ክቡር ኡስታዝ አቡበከር አህመድ የሂጅራ ባንክ ተጠባባቂ ፕሬዝዳንት ክቡር አቶ ዳዊት ቀኖ ክቡራን የሂጅራ ባንክ የሥራ አመራር አባላት ክቡራን የሂጅራ ባንክ ተቀዳሚ ባለ አክሲዮኖች ጥሪ የተደረገላችሁ እንግዶች እንዲሁም የሚዲያ አጋሮቻችን ክቡራትና ክቡራን ከሁሉ አስቀድሜ ጥሪያችንን አክብራችሁ የሂጅራ ባንክን ስኬት በጋራ ለማብሰር በተሰናዳው ልዩና ታሪካዊ ዝግጅት ላይ መታደም በመቻላችሁ ላቅ ያለ ልባዊ ምስጋናዬን ለማቅረብ እወዳለሁ ሂጅራ ባንክ ዛሬ ያስመዘገበው ሁለንተናዊ እድገቱ መሰረቱ ዘመን ተሻጋሪ እይታ ያላቸውና የሀገራቸውን አቅም ጠንቅቆ በሚገነዘቡ በባንኩ ፕሮሞተሮች የተነደፈው ሁሉን አካታች የቢዝነስ ፊሎሶፊ በሸሪዓ መርሆ ላይ የማይደራደር የእምነት ጽናቱ አስተማማኝ ቀዳሚና የላቀ የባንክ ቴክኖሎጂ ባለቤት መሆኑ በሳል ቆራጥ በቂ ሁለንተናዊ ክህሎት ባላቸው ቻሌንጅን ወደ ኦፖርቹኒቲ የመቀየር ልምዱና ችሎታው ባላቸው ከፍተኛ አመራር በመመራቱ ታማኝና ለዓላማ የሚሰሩ ከኢንዱስትሪ ውጪም የተውጣጡ ሰራተኞችን በማቀፋችን በባንክ ምስረታ ታሪክ እያስመዘገበ የመጣውን ልዩ ታሪክ በኦፕሬሽን ጊዜም አጠናክሮ በማስቀጠሉ ለመጀመሪያ ጊዜ በአንድ ወር ጊዜ ውስጥ በርካታ ቅርንጫፎችን በመክፈት ለህብረተሰባችን ቅርቡና አለንታ መሆኑን አስመስክሯል።
ሂጅራ ባንክ ከላይ የተጠቀሱትን ስትራቴጂያዊ እርምጃዎችን በመተግበር አይሆንም ተብሎ ተከልክሎ የነበረውን የወለድ ነፃ የባንክ አገልግሎት መብት በለውጡ መንግስት ከተፈቀደ ጊዜ ጀምሮ ተግቶ በመስራት ከወለድ ነፃ ባንኮች ማትረፍ አይችሉም ከሚል ጀምሮ ቢያተርፉ እንኳን ከሌሎች ባንኮች ታሪክ ረጅም ዓመታትን ይወስድባቸዋል የተባለለትን ትርክትና መላምት ወደ ጎን በመተው በጥቂት የአገልግሎት ወራት ውስጥ በሁለንተናዊነቱ አመርቂ ውጤት በማስመዝገብ ለህብረተሰቡ ተጠቃሚነት ለባለ አክሲዮኖች ትርፍን እና ለሀገራችን እድገት ጉልህ ሚና ባለው ባንክ መሆኑ ጠንካራ አካታች የፋይናንስ አማራጭ እንዲኖረው ሲመኙና ሲተጉ ለነበሩ ትልቅ እረፍትን ሰጥቷል። ሂጅራ ባንክ በቀጣይም የአንድ ተቋም አፈጻጸም የላቀ እንዲሆንና ትርፋማነቱም ሆነ እድገቱ እንዲፋጠን የሰው ኃይል ቀዳሚ ድርሻ የሚሆን መሆኑ በጽኑ ያምናል። በዚህም መሰረት የኢንዱስትሪውን ተጨባጭና የራሱን ፈጣን የእድገት ደረጃ የሰራተኛውን ትጋትና ብቃት የሚጨምሩ አዳዲስ የሰው ኃይል ልማት ፕሮግራሞችን በመቅረጽ በመተግበር አጋር አካላትን በማስተባበርና ሀገራዊ ዓለም አቀፋዊ ስትራቴጂክ አሊያንሶችን በመፍጠር በዲጂታላይዜሽን ቀዳማዊውን ስፍራ በመያዝ ተደራሽነቱን እጅጉን በማሳደግ አዳዲስ ሸሪዓውን መሰረት ያደረጉ ፕሮዳክቶችን በማስተዋወቅ ልዩ የፋይናንሲንግ ስትራቴጂ በመከተልና በፋይናንሻል ኢንዱስትሪው በየጊዜው የሚታዩ አዳዲስ ክስተቶችን በመቋቋም ተወዳዳሪ ባንክ ለመሆን የካፒታል እድገቱ ላይ በልዩ ትኩረት ይሰራል። ህብረተሰባችንም ይህን መልካም አጋጣሚ በመጠቀም የስኬት አርማ የሆነውን ሂጅራ ባንክ ባለቤት ትሆኑ ዘንድ እጋብዛለሁ። በስተመጨረሻም አሁን ለደረስንበት ሁለንተናዊ እድገት ጉልህ ሚና ላላቸው እንዲሁም በዘንድሮ የሐጅ ስነ ስርዓት ከፌዴራል እስልምና ጉዳዮች ምክር ቤት ከአዲስ አበባ ከተማ አስተዳደር እስልምና ጉዳዮች ከኦሮሚያ ክልል እስልምና ጉዳዮችና በየደረጃው ካሉ መዋቅሮቻቸው ጋር በመተባበር ስኬታማ የሐጅ ጉዞ ከማድረግ ጋር ታይዞ ሂጅራ ባንክ ገንዘብ በማሰባሰብ ያላንዳች እክል በካሽ በመክፈል ከፕራይቬት ባንኮች ቀዳሚውን ስፍራ እንዲዝ የአጋርነት ሚናውን ስለተጫወታችሁ በራሴና በባንኩ ስም በጣም ማመስገን እፈልጋለሁ። ባንካችን ለተጎናጸፈው ሁለንተናዊ እድገት ምሁራኖችን፣ የማህበረሰብ አንቂዎችን እና የሚዲያ አጋሮቻችንን ግንዛቤ በመፍጠር ረገድ ከስካሁኑ በላቀ መልኩ ኃላፊነታችሁን እንድትወጡ ጥሬን አቀርባለሁ። በቀጣይ የሂጅራ ባንክን ተጠባባቂ ፕሬዝዳንት ክቡር አቶ ዳዊት ቀኖን የጋዜጣዊ መግለጫ እንዲያቀርብልን በአክብሮት እጋብዛለሁ። አመሰግናለሁ። አቶ ሰላምን እጅግ በጣም እናመሰግናለን። በቀጥታ ወደ ጋዜጣዊ መግለጫው ነው የምናልፈው። ጥቂት ታገሱናላችሁ። እንደምን አደራችሁ፣ እንኳን ደህና መጣችሁ። ክቡር አቶ አብዱሰላም ከማል የሂጅራ ባንክ ቦርድ ሰብሳቢ፣ ክቡር አቶ አሊ መሐመድ የሂጅራ ባንክ ቦርድ ምክትል ሰብሳቢ፣ ክቡር ኡስታዝ አቡበከር አህመድ የሂጅራ ባንክ የሸሪዓ አማካሪ ኮሚቴ ሰብሳቢ፣ ክቡራን የሂጅራ ባንክ የቦርድ እና የሸሪዓ አማካሪ ኮሚቴ አባላት፣ ክቡራን የሂጅራ ባንክ ተቀዳሚ ባለ አክሲዮኖች፣ ፕሮሞተሮች፣ የሽያጭ አምባሳደሮች፣ የስራ ባልደረቦች እንዲሁም ጥሪ የተደረገላችሁ እንግዶችና የሚዲያ አጋሮቻችን፣ ከሁሉ አስቀድሜ ጥሪያችንን አክብራችሁ የሂጅራ ባንክ ስኬትን በምንገልጽበት በዚህ ታሪካዊ መግለጫ ስነ ስርዓት ላይ በመገኘታችሁ ከልብ አመሰግናለሁ። ሂጅራ ባንክ ከብሔራዊ ባንክ ፍቃድ በማግኘት በሀገራችን ሙሉ በሙሉ
ሸሪዓውን መሰረት ያደረገ ከወለድ ነፃ አገልግሎት ለመስጠት ነሐሴ 29 2013 ስራውን መጀመሩ ይታወቃል። ባለፈው 1 ዓመት ከ10 ወር ጉዞ በሀገሪቱ የባንክ ኢንዱስትሪ ታሪክ አመርቂ እድገት መጠንን በማስመዝገብ በስኬት ጎዳና እየገሰገሰ ይገኛል። በተጠናቀቀው የ2022-23 የበጀት ዓመት 162% የትርፍ መጠን እድገትን ጨምሮ በርካታ ስኬቶችን ማስመዝገቡን ሳበስራችሁ በታላቅ ደስታ ነው። በበጀት ዓመቱ ካስመዘገብናቸው አመርቂ ስኬቶቻችን መካከል ዋና ዋና የሆኑትን እንደሚከተለው አቀርባለሁ። ትርፋማነት። ሂጅራ ባንክ ስራ በጀመረ 2 ዓመት ባልሞላ ጊዜ ውስጥ ትርፍ በማስመዝገብ በዘርፉ ያልተለመደ ስኬት ሊቀዳጅ ችሏል። ባንኩ በበጀት ዓመቱ ይህንን ስኬት ያስመዘገበው በአገሪቱ የወለድ አልባ ባንክ ዘርፍ ውጤታማ ለመሆን በማለም በረቀቀው የ5 ዓመት ስትራቴጂ እቅድና ተፈጻሚነት እንዲሁም ከጅምሩ በተከተለው የኢንቨስትመንት አቅጣጫ ነው። አመርቂ እድገት። ሂጅራ ባንክ ስራ በጀመረ በአጭር ጊዜ ውስጥ በህብረተሰባችን ዘንድ ጠንካራ እምነት በመጎናጸፍና ተመራጭ ባንክ በመሆን 5 ቢሊዮን ተቀማጭ ገንዘብ ማሰባሰብ ችሏል። ይህ ካለፈው የበጀት ዓመት አፈጻጸም ጋር ሲነጻጸር በ273% እድገት ያስመዘገበ ሲሆን ለዚህም ስኬት የሂጅራ ባንክ ቤተሰቦቹን በሙሉ ከልብ ያመሰግናል። ሰፊ የደንበኛ መሰረትና የቅርንጫፍ ማስፋፋት። ሂጅራ ባንክ ደንበኛ ተኮር አገልግሎት መሆኑን መርህን በመከተል በ2022-23 ዓመት የበጀት ዓመት የደንበኞቹን ብዛት በ122% የቅርንጫፎቹን ብዛት ደግሞ በ80% ማሳደግ በመቻሉ የስኬቱ ጉልህ ማሳያ ነው። ጠንካራ የሀብት መሰረት። ሂጅራ ባንክ ስኬቱን በአስተማማኝ መሰረት ላይ ለማጽናት በመትጋት በተጠናቀቀው የበጀት ዓመት የሀብት ምጣኔውን በ207% በማሳደግ 7.1 ቢሊዮን ብር ለማድረስ ችሏል። በአስተማማኝ ቀዳሚና የላቀ የባንክ ቴክኖሎጂ ባለቤት ከመሆን አንጻር ባንኩ ከወለድ ነፃ የባንክ አገልግሎት ዘርፍ በቴክኖሎጂ ፈርቀዳጅ ለመሆን ባለው የጸና እምነት በሀገራችን አዲስ የሆነ ሙሉ በሙሉ ከወለድ ነፃ ባንኮችን ብቻ ታሳቢ ተደርጎ የበለጸገ በዓለም አቀፍ ደረጃ ከሸሪዓ መርህ ጋር ሙሉ በሙሉ የተጣጣመ ለዚህም ከዓለም አቀፍ የምዘና ተቋም አኦፊ በየዓመቱ ማረጋገጫ የሚሰጠው በዓለማችን ከ165 በላይ የወለድ አልባ ባንኮች የሚጠቀሙበት አይማል ኮር ባንኪንግ ከ18 የሚበልጡ ሞጁሎችን በአጭር ጊዜ ተግብሮ በስራ ላይ በማዋል ቀዳሚ መሆን የቻለ ባንክ ነው። በተጨማሪም የሞባይልና የኢንተርኔት ቴክኖሎጂ የደረሰበትን የመጨረሻውን ደረጃ ማለትም ኦምኒ ቻናል አገልግሎትን በአገሪቱ 2 ባንኮች አንዱ መሆን ችሏል። ተጨማሪ አዳዲስ የወለድ አልባ ባንክ አገልግሎት ማስተዋወቅን በተመለከተ ከጅምሩ ሸሪዓውን መሰረት ያደረገ የወለድ ነፃ ባንክ ሆኖ የተቋቋመው ሂጅራ ባንክ እስካሁን ሲሰጣቸው ከነበሩ የወለድ ነፃ አገልግሎቶች በተጨማሪ ለዘንድሮ የበጀት ዓመት አዳዲስ የወለድ ነፃ አገልግሎቶችን ለህብረተሰባችን ለማድረስ ዝግጅቱን አጠናቋል። ከላይ ጠቀስናቸው እና እዚህ ያልተጠቀሱ ስኬቶች በቀጣይነት ለማጽናት እንዲሁም ባንካችንን በተደላደለ መሰረት ላይ ለማስቀመጥ ከዚህ ቀደም አክሲዮን የመግዛት እድል ላመለጣቸውና
አክሲዮን እንዲሸጥላቸው በየዕለቱ እየጠየቁ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ዳግም እድሉን ለመስጠት በማሰብ ለነባር የአክሲዮን አባላት፣ ለደንበኞቻችን፣ ለመላው ህብረተሰብ እንዲሁም በሁሉም የባንኩ ቅርንጫፎች አዲስ አክሲዮን ሽያጭ ለሚጠይቁን ደንበኞቻችን ሽያጭ መጀመራችን ሳበስር በላቀ ደስታ ነው። ለማጠቃለል ያክል ሂጅራ ባንክ በአጭር ጊዜ ያስመዘገባቸው ዘርፈ ብዙ ስኬቶች ከዚህ ቀጥሎ የተዘረዘሩ ቁጥሮች ናቸው። የጥቅል ትርፍ መጠን በ162% አሳድጓል። የደንበኞቹን ብዛት በ122% አሳድጓል። የተቀማጭ ገንዘቡን መጠን በ273% አሳድጓል። የሀብት መጠኑን በ207% አሳድጓል። የቅርንጫፎቹን ብዛት በ80% አሳድጓል። ዓመታዊ ገቢውን በ1442% አሳድጓል። ለደንበኞቹ ያቀረበውን የፋይናንስ መጠን ከቀደመው የበጀት ዓመት አፈጻጸም አንጻር በ937% አሳድጓል። ሂጅራ ባንክ እነዚህን ዘርፈ ብዙ ስኬቶች ማስመዝገብ የቻለው በአጠቃላይ የባንክ ኢንዱስትሪው በከፍተኛ ውድድር ላይ ባለበትና እንደ ሀገር በኢኮኖሚ ዘርፍ ከፍተኛ ጫና በሚስተዋልበት ወቅት መሆኑ ስኬቱን እጥፍ ድርብ ያደርገዋል። ለዚህ ስኬት ከፍተኛው ሚና የነበራችሁ ክቡራን የባንካችን ደንበኞች፣ ባለ አክሲዮኖች፣ የቀድሞና የአሁን የቦርድ አባላት፣ የባንኩ የሸሪዓ አማካሪዎች፣ የባንኩ አስተዳደሮች፣ ትጉህ ሰራተኞች፣ የባንኩ ፕሮሞተሮች እና ሰፊው የሂጅራ ባንክ ቤተሰቦች ናችሁና እኔም በራሴና በሂጅራ ባንክ አመራር ስም ለባንካችን ስኬት እስካሁን ላደረጋችሁት አስተዋጽኦ ከልብ እያመሰገንኩ በቀጣይም አሁን ባስመዘገብነው ስኬት ሳንኩራራ ያለብንን ክፍተቶች በመገምገም ወደ ላቀ የስኬት ምዕራፍ እንድንሸጋገር ተግተን እንድንሰራ እጠይቃለሁ። በድጋሚ ለማስታወስ ያክል በምስረታ ወቅት የባለ አክሲዮንነት ድርሻ እድሉን ያላገኛችሁ የሂጅራ ባንክ ቤተሰቦቻችን ስኬታማ ጉዞ እያደረገ ባለው ባንካችን ባለ ድርሻ እንድትሆኑ ልዩ የአክሲዮን ሽያጭ ያዘጋጀ መሆኑን እየገለጽኩኝ በአገልጋይነት ስሜት ተግቶ ከሚሰራው ሂጅራ ባንክ ጋር አብራችሁ እንድትሰሩ ጥሪዬን በአክብሮት አቀርባለሁ። አመሰግናለሁ። የነበረው እንትን ትኩሳት ሁሌ መልስ እየሰጠን ከሄድን ነገር እናበላሻለን። ነገር ግን ስራ እንስራና ያንን ስራ ብሌስድ የሆነ ውጤት ይዘን መተን ከእናንተ ጋር ምክክር እናድርግ በሚለው ይሄ መድረክ አንዱ ነው። ምናልባት እዛ ኤሪያ ላይ ክፍተቶች ካሉ ከዚህ መድረክ በኋላ እያንዳንዳችሁ ሚዲያ ላይ ያለው ሪሌሽንሽፕ ስትሮንግ አድርገን እንሄዳለን። አንዱ አጋራችን ናችሁ ብለን አስቀምጠናል። ከዛ አኳያ ስራዎች እንሰራለን። ክፍተቶች ካሉ እናርማለን የሚለው ይወሰድልኝ። ሼር ሴሊንግ የዛሬ 2 ዓመት አካባቢ ጠቅላላ ጉባኤ ላይ 6 ቢሊዮን ብር እንዲያድግ ባለ አክሲዮኖች ወስነው እሱን ሽያጭ ኦልሬዲ ጀምረናል። ሂጅራ ባንክ አይ ቲንክ አናውንስመንቱን እንሄድበታለን። ዝቅተኛው የሼር ሽያጭ ምንድን ነው የሚለውን 25,000 መሰለኝ አንድ ሼር 1,000 ብር ሆኖ በቀጣይነት ቀጣዩ ምንድነው የሂጅራ ፍልስፍና ቅድም እንደተጠቀሰው ዳይቨርሲቲ ነው። ሀቅ ባለፈው አሁን 1.2 ቢሊዮን ብር በምንሸጥበት ሰዓት ትንሹ የሼር ሽያጭ 30,000 ብር ነበረ። 12,000 ሰዎች ባለቤት ሆነው ነው ይሄንን ባንክ ያቋቋሙትና ከዛ አኳያ ኢቭን የሼር ሺት በምታዩበት ሰዓት በጣም ታች ያለው ማህበረሰብ የሂጅራ ባለቤት ነው እና ከዚያ አኳያ አግሬሲቭ የሆነ የሼር ሽያጭ ስትራቴጂ ይዘናል።
እየሸጥን ነው። አሁንም ፍላጎቱ ካለ ያው ከሚዲያ ጋር ባለን ትስስር ይህንን አናውንስመንት ሰርተን እንሄድበታለን የሚለው ነው። ሌላው እንደ ባንክ እኔ እንደ አንድ የባንኩ ሃይ ማኔጅመንት አካል ሂጅራ ባንክ ሁሌ ምናልባት ፋይናንሲንግ በሚያይበት ሰዓት ፖርትፎሊዮ እንደ ማይክሮ ፋይናንስ አሁን ከ100,000 ብሮች ውስጥ ብድር የሚሰጥ ባንክ የለም። ምክንያቱም የሂጅራ ፍልስፍና እንደምታውቁት አነስተኛውን የማህበረሰብ ክፍል ማቀፍ፣ ትልቁን የንግድ አካል ደግሞ ማገዝ ብለን ነው። ሁለቱንም ቦዝ ኮርፖሬት ኤንድ ሪቴል ብለን አስቀምጠን እየሰራን ያለ ነው። በዚህ ሂደት ውስጥ እየገመገምን እንሄዳለን። ፖርትፎሊዮ ይሄ ለው ትሬዲንግ ላይ ያለው ማህበረሰብ ከሂጅራ ምን ተጠቅሟል የሚለው ካልተሳሳትኩ እስከ 20% ፖርትፎሊዮ እዛ ኤሪያ ላይ ካለን የፋይናንሲንግ እንትን። ሌላው ትልቁ ነገር ሂጅራ ፋውንዴሽን የሚል ማህበራዊ እንትን አቋቁሟል። ማህበራዊ ኃላፊነቱን ከመወጣት አኳያ ይሄ ባንክ ሸሪያ ኮምፕላያንት ባንክ ነው ብለን ስንል ከሚያገኘው አሴት ላይ 2.5% በዘካ መልኩ ዲዳክት ያደርጋል። ይህን ዘካ አጠቃቀም ምን እናደርገው መነሻ አንዳንድ እንግዲህ ሰጪ የማህበረሰብ አካላት አሉ። ስለዚህ ይህንን ማኔጅ ማድረግና ታች አነስተኛ ገቢ ያላቸው ማህበረሰብ ጋር የመድረስ ትልም ይዞ ይህንን ፋውንዴሽን ኦፊሻሊ ስታብሊሽ አድርጓል። እይታው ሀሳቡ ሁላ ታች ጋር ያለውን ጋፕ የማጥበብ ነውና ከዚያ አኳያ ስራዎች በዚህ አጭር ጊዜ ውስጥ በሂጅራ እየተሰሩ ያሉበት ሁኔታ እንዳሉ ነው። ሌላው ቅድም ኡስታዝ አህመዲን በደንብ አብራርቶታል። በህግ ምናልባት የተፈቀደ ነገር የለም፣ በወረቀት ግን ተከልክሏል አልተከለከለም የሚል ሜሞ የዛሬ 2 ሳምንት ደርሶናልና እሱ ላይ ፈርዘር ውይይት እየተደረገ ነው ከብሔራዊ ባንክ ሰዎች ጋር። ያኔ ነገሮች የሚስተካከሉበት ሁኔታ ነው ሊኖር የሚችለው። በዚህ ታፍ በሆነ ውድድር ውስጥ እንዴት ልታሸንፉ ትችላላችሁ የሚል ጥያቄ አለ። ሂጅራ የራሱ ፍልስፍና አለ፣ የራሱ ስትራቴጂ አለው፣ የራሱ ታርጌት ማርኬት አለው እና ኒች ነው ማርኬቱ ገና አልተነካም እና እዚያ ኤሪያ ላይ ባለው የሰው ኃይል የምታውቁት ነው። ብዙ ኤክስፒሪየንስ የሆነ የሰው ኃይል ይዞ ያለ ባንክ ነው። በእውቀት በጣም የተከማቸ እውቀት ያለበት ነው። በቀጣይ ደግሞ እውቀት ሼር ከማድረግ አኳያ ጀማሪ ልጆችን አምጥቶ የማብቃት ስራም እየሰራ ያለ ነው። ሰርቪስ ነው የምንሰራው። ሰርቪስ ላይ እንግዲህ ትልቁ እንትን የሰው ኃይል ነው። የሰው ኃይል ላይ ኢመንስ የሆኑ ስራዎች እየሰራን ያለ ነው። ከዚህ ሰው ኃይል ላይ ከሰራን ማርኬቱ ላይ ዊን እናደርጋለን የሚል እምነትም ስላለን በዛ ደረጃ ይሄ የምታዩት ውጤት የዛ ዴሪቬቲቭ ነው ማለት ይቻላል። ይህን ካልኩኝ ያው ወደ ኦሮምኛ እዚሁ እንትን ላድርግና ሚዲያዎች ጀስት ዋን ቀብኑ ማሊ ዋንጩ ጋፈተሜ ቱሬ ሚዲያዎች አከ ስትራቴጂ ኬኘ ሚዲያን ፓርትነሪ ጉዳ ኬኘ ጀኔቲ ኬኘ ጅረ ሚዲያን ሰኔ ወጀልኩነሜ በአመተ ደብሪጋ ኪሳራ ወጀልኩነሜ ዋን ተከተከ ደለጋ ቱሬ ቢሮ ኬሰ ጀቹ አተኮ ሶን ቀባኔ ሚዲያ ዱፉን ስሪ ሚቲ ደለይኔ አገርሲፍነ ጀኔ ሰንደለጋ ቱሬ አመ አከጨራት ጋ ሰክሰስ አመገርሲፍኔ ከነ ኢሲኒፍ ኢብሱፍ ሚዲያ ከነ ኢሲኒ አምኔ ጅራ amma booda garuu yoo qaawwii jiraate isiniiwech san qaawwa san wanni gooneeti hojii deemna waanjuu akka qabattan wanni goona garuu akka bajataatti miidiyaa hojii dalagaa jirra, dalagaa guddaa dalagaa jirra. Hijiraa akkuma beektanitti bakkayyuu jira. Sammuu namaa keessa hijiraan bakka hin jirre hin jiru jeetiin yaada. Sun dalagaa isinirratti dalaynee bu'aa kana fidee jenneeti yaadne jechuudha. Inni lammata sheer gurguraa jirtanii waan jiru amata lama dura biliyoona 6 akka gurguramu murtaawee biliyoona 6 san gurguraa amma eegallee jirra. Fedhiin yoo jiraate fedhii san guutuu dandeenya. Isa ammaa booda garuu isinii wajji
ሚዲያ ረባኔ አከሚ ጉርጉር ረጢቃን ከጉርጉሩ አንገሚ ዋንጁ ኢብሲኔቲ ሰን የሲኒዎች ደምነ ጀቹዳ አመገሩ ጉርጉራ ጀረ ዋንጁ ናቀምተኒን በርባደ እኒ ሰደይሳ harka qalleetiin hijraa maal godhaa jirru waanjuu gaafatamee turre hijraa faawundeeshin jenneeti faawundeeshinii takka dhaabnee jirra faawundeeshiniin sun maali akka hijraatti zakkaa baasa zakkaan sun akkamii kennama waanjuu faawundeeshinii kana keessatti nayineeti faawundeeshinii kanaan wanni goone jechuudha alla tokko namni kannu ni jira jechuudha uumaan nama kannaa ni jira even zakkaa nama baasu yoo jiraate zakkaa sannuti sassaabneeti harka qalleen akka gayu godhu jennee karoorfannee kanaan itti dalagaa jirra jechuudha ni lammada amali qaalee adda adda karaa shari'aan kannine kana gulaaltan akka maanejmentiitti even dibbar keessa kuma dibbaa fi kuma dibba lama ilaa kuma dibba sagal keessa amma microfinance malee warri baankileen gurguddaa kannaan jiran akka portfoliyootti nuti kana laalaa deemaa jirra jechuudha maaliif hijraan hogguu hundaa'u diversity isaa yookaan bal'ina isaa hammata isaa just akka hammatu ta'eetii hundaa'e sangalmaan gayuun laalaa kana dalagaa itti deemaa jirra jechuudha መጨረሻ ያው ሴራኗን ዶርከሜን ጅሩ ዋንጁ ኡስታዝ አህመዲን ከጀሎ ቲፕስ ይጅራ ከነማ ዋንጅሩ ገለተማ አቶ ጀማልን አመሰግናለሁ የበጀት ዓመቱን በላቀ ስኬት ፈጽሞ ለመሪቃን ሁሉ ወደ ብሩህ ተስፋ ጉዞ የጀመረው ሂጅራ ባንክ በተቀማጭ ሂሳብ በፋይናንሲንግ በቅርንጫፍ ማስፋፊያ በደንበኞች በሀብት በገቢና በባለሙያዎች ያስመዘገበው ተጨባጭ ምርታ መነሻ በማድረግና ይህንኑ የላቀ ውጤት በከፍተኛ ደረጃ በማሳደግ በቀጣይ ኢንዱስትሪው ላይ ጉልህ አሻራውን እያኖረ የዘመንና የትውልድ ጥያቄ ሆኖ የቆየውን የአካታችና ፍትሐዊ የፋይናንስ ስርዓት በሀገር ኢኮኖሚ ላይ የሚያበረክተውን አዎንታዊ አሻራ እንደዚሁም ድርሻ በተገቢ መንገድ ከማሳወቅ ከደንበኞቹ ጋር በመቀናጀት ዘርፉን የተሻለ ደረጃ ላይ እስከ ማድረስ እንደሚቆይ ሰላም ጥሪ የተደረገላችሁ እንግዶች ጋዜጠኞች እንዲሁም የሚዲያ ባለሙያዎች እንኳን ደህና መጣችሁ ይህንን ሰክሰስ ለመዘገብ እዚህ ስለተገኛችሁ በጣም በራሴን በባንኩም ስም አመሰግናለሁ እንግዲህ እንደ መግለጫው በሂጅራ ባንክ 1 አመት ከ10 ወር በስራ ላይ ነበር ይህን 1 አመት ከ10 ወር በሚሰራበት ጊዜ በመጀመሪያው አመት ስራ የሰራው ለ10 ወር ላልሞላ ጊዜ ነበር በዚህ 10 ወር ባልሞላ ጊዜ ውስጥ 40 ብራንቾች ከፍተን ሪሶርስ ሞቢላይዝ አድርገን ስራ ሰርተናል ይህም የኛ የሂጅራ ባንክ የቢዝነስ ሞዴል አካታችነት ያለው በመሆኑ በየተለያዩ ሀገሪቱ ክፍሎች ቅርንጫፎች ከፍተን ሰራተኞች ቀጥረን ቴክኖሎጂ ዲፕሎይ አድርገን ስራ ሰርተናል ይህን በመንሰራበት ጊዜ በመጀመሪያው አመት 1.3 ቢሊዮን ሪሶርስ ሞቢላይዝ ማድረግ ችለን ነበር ይህን 1.3 ሚሊዮን ሪሶርስ ሞቢላይዝ አድርገን በሰራነው ስራ ያስመዘገብነው ትልልቅ ውጤቶች አሉ እነዛም ትልልቅ ውጤቶች በሼርሆልደሮቻችን ታንክስ ቱ አወር ሼርሆልደርስ ተመስግኖ የሰራችሁት ስራ በጣም ጥሩ ነው በርቱ ተብለን ለዚህኛው 2022-23 ለስራ ገብተናል በገባንበት ጊዜ ውስጥ ግን ከሚዲያ አካባቢ ከፐብሊኩ ያስመዘገብነው ውጤት ፐብሊኩንም ይሁን ሚዲያውን አላስደሰተም ያም አላስደሰተም ባለማስደሰቱ ምክንያት ሂጅራ ባንክ ኪሳራ አስመዘገበ የሚል ዘገባዎች ነበሩ ያ ዘገባ በህብረተሰቡ ዘንድ የፈጠረው ነገር ሂጅራ ባንክ እንዴት ትርፍ አስመዘገበ ትርፍ ለምን አላስመዘገበም የሚል ቁጭት ነበር ይህም ቁጭት በሚዲያው አካላት ለምንድን ነው ሂጅራ ባንክ ያላስመዘገበው ትርፍ የሚል ጥያቄ ተነሳ ይህ ጥያቄ በሚነሳበት ጊዜ እንደዛ ይቻላል እንዴ በአንድ አመት ትርፍ ማትረፍ
40 ብራንች ከፍቶ ስራ ሰርቶ ማትረፍ ይቻላል ወይ? ለምን ብስሚላህ ራህማን ራሂም እንኳን ደስ ያለን። ሂጅራ ባንክ በአንድ አመት ከ9 ወር የባንክ ኢንዱስትሪ ቆይታው ትርፍ አስመዝግቦ በተለያዩ መለኪያዎች የተሻለ ፐርፎርማንስ ብቃት ላይ የተገኘበት ጊዜ ላይ ስለደረስን በጣም ደስ ብሎኛል። እንኳን ደስ ያለን። ሂጅራ ባንክ ከወለድ ነፃ ባንክ ነው። ስኬትም አስመዝግበዋል። ዝቅተኛውን ማህበረሰብ በማሳተፍ ለወደፊት ምን አቅደዋል? ምን ሀሳብ አለው ሂጅራ ባንክ? ሂጅራ ባንክ ያው የህዝብ ባንክ ነው። አብዛኞቹ የሼር ባለቤቶች ዝቅተኛ የህብረተሰብ ክፍል ወይም መካከለኛ የሚባለው ነው። ያንንም ባንኩን ከምስረታው ጀምሮ መጀመሪያ ስንመሰርተው ጀምሮ የከፍተኛ ሼር መጠንን ዝቅተኛ አድርገን ነው የጀመርነው። ጣራውን ቀንሰነዋል። 2% ብቻ ነው የጠቅላላ ካፒታሉን አንድ ሰው መግዛት የሚችለው በግለሰብም ይሁን በድርጅት ማለት ነው። ይህ የተደረገበት ምክንያት ተደራሽነትን ዳይቨርሲፋይድ የሆነ ሁሉንም ማህበረሰብ ያዳረሰ እንዲሆን ለማድረግ ነው። ሼር ሽያጭ ጊዜው ላይ ከቦረና ገጠር አካባቢዎች ጀምሮ እስከ ትግራይ ጫፍ ድረስ ሰሜኑንም አማራ ክልልን፣ ሶማሌ፣ አፋር ሁሉንም ክልሎች ያማከለ የሼር ሽያጭና ስለ ኢንዱስትሪው ራሱ የማስተዋወቅ ሴሽኖች በጣም በሰፊው ተሰርተዋል። ከኢትዮጵያ ውጭም አረቡ ዓለም ላይ አሜሪካ፣ ጀርመን፣ ደቡብ አፍሪካ የመሳሰሉ አካባቢዎች እንደዚሁ ለመድረስ ተሞክሯል። ሙስሊሙን ኢትዮጵያ ውስጥ ያለው ከኢትዮጵያ ውጭ ያለው ይህ በተደራሽነት ነው። የባንክ ባለቤትነትን በማረጋገጥ ነው። ሰርቪሱን በማድረስ ረገድ በሁለት መንገድ ገንዘቡን እንዲያንቀሳቀስ፣ ሁለተኛ ፋይናንስ እንዲያገኝ፣ በሁለቱም መስክ ደግሞ እንደዚሁ ማህበረሰቡ ጋር የሚሰሩ ስራዎች በርካታ ስራዎች ይኖራሉ። ሂጅራ ባንክ የመረጠው የቢዝነስ ሞዴል ከባዱን ሞዴል ነው። ትንሽ ባለሀብቶች ሰብሰብ ብለው ብዙ ገንዘብ አዋጣው የሚመሰረቱት ባንክ እንዲሆን ሳይሆን የተፈለገው በርካታ ሰዎች የራሳቸው የሚያደርጉት ባንክ እንዲሆን ነው የታቀደው። ያም ነው የተሰራውና አሁንም መጠቀም ላይ ያንኑ ማህበረሰብ መድረስ ይፈልጋል። ዝቅተኛ ፋይናንሲንግ በሰፊው ማስፋት ይፈልጋል። እስካሁንም እየተሰራ ያለው ነገር አለ። በየአመቱ ሂደታችን ይገመገማል። በምን ያክል ከፍልስፍናችን ጋር እየሄድን ነው ወይስ ከፍልስፍናችን ዳይቨርት አድርገናል የሚለው ነገር ይገመገማል። የቦርዱ ዋነኛ ስራ ያ ነው። ማኔጅመንቱ የሚሰራቸው ስራዎች as per the philosophy መጀመሪያ በተቋቋመበት ፍልስፍና እየሄደ ነው ወይስ አይደለም የሚለውን ቦርድ የመገምገም ያንን የማስተካከያ አቅጣጫ የመስጠት ስራ ነው የሚሰራውና ይህ በጣም ተጠናክሮ የሚቀጥል ኮር ቫልዩአችን ነው ማለት ነው። የተወሰኑ ባለሀብቶችን በጣም ከፍተኛ ባለሀብት ማድረግ ሳይሆን ዝቅተኛውን የህብረተሰብ ክፍል ወደ መካከለኛውን ወደ ከፍተኛ ሀብት ማምጣት፣ በዚህም ሀገርን ማገዝ ነው። ፖርትፎሊዮ ይኖረናል። ለትልልቅ ባለሀብቶች ምን ያክሉን ፋይናንስ እናደርጋለን፣ እንዴት ሞቢላይዝ፣ ሁለቱም የግድ አስፈላጊ ስለሆኑ ማለት ነው። ለባንኩ ህልውና ሁለቱም አስፈላጊ ናቸው። ከማህበረሰብ ጥቅም አንፃር መሰራት አለበት፣ ከባንኩ ፕሮፊታቢሊቲ አንፃር መሰራት አለበት። ይህም ባላንስ አድርጎ የመሄድ ሀሳብ ነው ያለው። አሁንም እየተሄደ ያለው በዛ መንገድ ነው ማለት ነው። በቀጣይ አመታት ከሂጅራ ባንክ ምን እንጠብቃለን? ከሂጅራ ባንክ በሶስቱ ፒላሮች ቅድም አቅራቢዎቹ ሲያቀርቡ በነበሯቸው በዲጂታላይዜሽኑ ኢቲካሊ ፋይናንስ በማድረግና ዲፖዚት ሞቢላይዝ በማድረጉ እንደዚሁም ደግሞ ሶስተኛው ፒላር ሰርቪሳችንን ኤክሰለንስ በመፍጠር ሰርቪስ ሲባል ሊገለገል የሚመጣውን አካል ዲፖዚት ሊያደርግም ይሁን ፋይናንስ ፈልጎም የሚመጣው ይሁን እጅግ በዘመነ መልኩ የማድረስ ሐሳብ አለ። በጣም ጥቃቅን የሆኑ ፋይናንስ የሚፈልጉ ጉዳዮች ደግሞ ኦንላይን ሰዎች ፋይናንስ የሚደረጉባቸው ኦንላይን ሐላል ሙራባሃ ሲስተሞችን ኢንሻአላህ በቅርቡ በዛም ሐሳብ እንደምንመጣ ተስፋ አደርጋለሁ። ሌላው የኢንተርኔት ባንኪንጋችን በጣም በዘመነ መልኩ ይመጣል።
ዋሌት ሐላል የሆነ ሙሉ ለሙሉ ኢስላሚክ ሸሪዓን ብቻ የጠበቀ የዋሌት ሲስተምም ይመጣል። ያ ማለት ኦንላይን ግብይቶች በጣም የሚሳለጡበት ፕላትፎርም ኢንሻአላህ በቅርቡ የምንመጣባቸው ነው የሚሆኑት ማለት ነው። እኔም በጣም አመሰግናለሁ።